በካፕከት ብቻ 3 አይነት የከቲንግ አይነቶችን እንመለከታለን። ወደ ካፕከት አፕሊኬሽናችን እንገባለን። የፕላስ ምልክቱን እንነካለን። ከዛ ይህንን ቪዲዮ እንመርጣለን። የመጀመሪያው ከት በካፕከት ላይ መጀመሪያ ከት ማድረግ የምንችለው እቺ እታች የተቀመጠችዋ ክሮፕ የምትለዋ ፓርት እሷን እንነካና እዚህ ቪዲዮን ሳናስገባው የምንፈልጋትን ፓርት ብቻ እንዲህ ቆረጥ አድርገን ማስገባት እንችላለን። ራይት ስንል ራሱ ይቆርጥናል። ከዛ ይሄንን አድ እናደርገዋለን ማለት ነው። ሁለተኛው የከቲንግ አይነት ደግሞ እዚህ ቪዲዮን ካስገባን በኋላ ቪዲዮን አንዴ እንነካዋለን። ከዛ ከነካነው በኋላ ስፕሊት የምትላለች እዚህ ጋር ከዛ ከት ማድረግ የምንፈልግበት ቦታ እንዲህ እያደረግን ከት እንዲህ እንቆራርጠዋለን ማለት ነው ባጭሩ። ሁለተኛው ይሄ ነው። ሶስተኛው የከቲንግ አይነት በካፕከት ደግሞ ቪዲዮን አንዴ እንነካና እዚህ እቺኛዋን ፓርት እንዲይዘን ወደዚህ እንጎትታለን። እንዲህ በምናደርግበት ቪዲዮን ባጭሩ ቆረጥን ማለት ነው ከሁሉም አቅጣጫ። ከዚህ ጋርም የቆረጥንበትን ፓርት እቺኛዋን እንዲይዘን ብንጎትተው ቪዲዮ ተቆረጠልን ማለት ነው። እና እነዚህ ሶስቱ ከቲንግ ስታይሎች በካፕከት በጣም ቀላል ናቸው። ተጠቀሙባቸው።